ጦርነቱ እንደ አውሮፓውያን አቆጣጠር በ1884 በበርሊን ኮንፈረንስ በተወሰነው የዓለም አቀፍ የቅኝ አገዛዝ ሕግና ኢትዮጵያውያን ለብዙ ሺህ ዓመታት ሀገር ሆነው በኖሩበት ሕግ መካከል የተካሄደ ጦርነት ነበር፣ የአድዋ ጦርነት። ይህ ጦርነት ኢትዮጵያውያን ነጻነታቸውን ያወጁበትና ለጥቁር ሕዝቦች ኩራት የሆነውን ድል ያስመዘገቡበት ትልቅ ገድል ነው። እናንተስ ይህ ድል ከየካቲት 23 በተጨማሪ ዕለት ዕለት ሊዘከር አይገባም ትላላችሁ? ሐሳባችሁን ኮሜንት ላይ አሳውቁን። ጊዜው አውሮፓውያኑ አፍሪካን ለመግዛት በእጅጉ የሚመኙበት ያሻቸውን ለማድረግ የሚቋምጡበት ነበር። በኢትዮጵያና በጣሊያን መካከል እንደ አውሮፓውያን አቆጣጠር ግንቦት 2 1889 ዓ.ም አንድ ስምምነት ይፈረማል። ይህም 20 አንቀጾችን የያዘ ሁለቱም ሀገራት ወዳጅነታቸውን ለማጠናከር የፈረሙት ስምምነት ነበር። ስምምነቱ ታዲያ የውጫሌ ውል ስምምነት ይባላል። የስምምነቱ ለሁለቱ ሀገራት በሚመች መልኩ በአማርኛና በጣሊያንኛ ቋንቋ ተጽፎ የተዘጋጀ ነበር። የታሪኩ መነሻ የሁሉ ነገር መጠንሰሻ ከዚህ ይጀምራል። የጣሊያን መንግሥት በውጫሌ ስምምነት በኩል ኢትዮጵያን እንደፈለገን ለማድረግ ተመኘ። በስምምነቱ አንቀጽ 17 ላይ በጣሊያንኛ ትርጉም የተቀመጠው ኢትዮጵያ ከሁሉም ሀገራት ጋር ለሚኖራት ጉዳይ ሁሉ የጣሊያንን መንግሥት አጋዥነት መቀበሏን እንደተስማማች ተደርጎ ነበር የተጻፈው። በአማርኛ የተጻፈው ደግሞ ኢትዮጵያ ከሌሎች ሀገራት ጋር ለሚኖራት ጉዳይ የጣሊያንን መንግሥት የመጠየቅ ግዴታ እንደሌለባት ይገልጻል። የዚህን ትርጉም ስህተት የተረዱት ቀዳማዊ አፄ ምኒልክ ስምምነቱን አለመቀበላቸውን በይፋ ለአውሮፓ ኃያላን አሳወቁ። ትርጓሜውን በማሳሳት ሆን ብላ የፈጸመችው ጣሊያንም ወደ ኢትዮጵያ ጦሯን ማስገባት ጀመረች። በኢትዮጵያ በአራቱም አቅጣጫዎችም ወታደሮቿን አሰማራች። በኢትዮጵያ በኩል በአፄ ምኒልክ መሪነት የክተት አዋጅ ታወጀ። ሕዝቡም ተነሳ። በኢትዮጵያ የዘመን አቆጣጠር በ1888 ዓ.ም አድዋ ላይ ለጥቁሮች ነጻነት የሆነ ዓለምን ያስደነቀ ዜና ተሰማ። ኢትዮጵያ የካቲት 23 1888 ዓ.ም ወራሪውን ጣሊያንን ድል በማድረግ አኩሪ ታሪክ አስመዘገበች።